መጀመሪያ ስሜ ማለት ነው። የልጅነት ስሜ ተወልጄ ያደግኩት ደሴ ነው። እናት አባት የለኝም ማለት በእናት አባት አይደለም ያደግኩት በአሳዳጊዎች ነው። ግን አብዛኛው ልጅነቴ ብዙም ባይነካ ደስ ይለኛል። ምክንያቱም ብዙ የተበላሹ ማለትም የተበላሹ የከሰሩ ዘመኖች ናቸው ዘመኖቼ እና ያው ያለ እናት ያለ አባት ያላደገ ልጅ የሚያሳልፈውን ነገር ታውቁታላችሁ። ብዙም አስተማሪ ሳይሆን አስጨናቂ ይሆናል ብዬ ስላሰብኩኝ ነው። እሱንም አልፈው ግን አንዳንድ ጊዜ አስተማሪ ነው ብላችሁ ካመናችሁ የተወሰነውን ልንገራችሁ። ልጅነቴ ደሴ ነው አልኳችሁ። እናት አባት ተጥዬ ነው አጠቃላይ የተገኘሁት። ግን ያሳደጉኝ ሰዎች የስጋ ዘመዶቼ ናቸው። ግን የሆነ እድሜ ላይ ስደርስ እንደማልፈለግ አይነት ተነግሮኝ ወደ ውጭ ወጣሁ ሰው ነኝ እና ከዛን ጊዜ ጀምሮ እኔ ራሴን ያገኘሁት እየሰራው ነው ማለት ራሴን በማስተዳደር ላይ ማለት ነው። ራሴን እያስተዳደር ከ13 ከ14 ዓመት ጀምሮ ራሴን በየቦታው እየሄድኩኝ ራሴን እያስተዳደርኩ ነው የኖርኩትኝ። ከዛም ትዳር ነበረኝ። በትዳሬም ልጅ በማጣት የመጀመሪያ ትዳሬ ፈረሰ። ከዛም በኋላ አሁንም ያው በኦርቶዶክስ እምነት ላይ ነኝ ያለሁት። አሁን እምነቴ እንዳትረሱት ኦርቶዶክስ እምነት ላይ ነበር የምኖረው። ከዛ በኋላ ሁለተኛም ትዳር መጣ። በዛው በስራ ላይ ያለሁኝ አሁንም እንደዚሁ አልተሳካም። አንድ ልጅ በመውለድ ትዳሬ ተጠናቀቀ። ከዛ በኋላ አንድ ብዬ ልንገራችሁ፣ በጣም በእምነቴ በጣም ጠንካራ መባል ማለት ማንም የለኝም፣ ቤተሰብ የለኝም። ስለዚህ ጠባቂ አንተ ነህ ብዬ ማመን፣ በጻድቃን ሰማዕታት ፍጹም እምነት ያለኝ፣ በቅዱሳኖች በጣም ፍጹም እምነት የነበረኝ፣ በመላእክቶች በጣም የማመን፣ በተለይ ደግሞ ማለት ነው በአቀማጥሎ በመጥራትና በመታዘዝ ማመን አይነት ሰው ነበርኩኝ። ምክንያቱም የነበረው ጊዜ ትንሽ የኔ ጊዜ በእምነት ላይ በጣም ይሄ ገዳማት የምንዞርበት በግሩፕ በቃ በጣም ብዙ ጥያቄዎቻችን እዛ እንደሚፈቱ ምናምን አይነት ማህበር ላይ የነበሩኝ ጓደኞች የነበሩኝ አጠገብ ያሉ ሰዎች እንደዛ ነበሩ። የሆነ አመት ላይ ግን ያ ሁሉ ነገር አለፈና በቃ ሳንቲም የማባረር እንትን ላይ ሆንኩ ማለት ህይወቴን ለማስተካከል መሯሯጥ ጀመርኩኝ ማለት ነው። ብዙ የሄድኩባቸው መንገዶች ትክክል እንዳልሆኑ ገቡኝ ብዬ አሰብኩኝና ወደ ፍራንኩን ወደ ማለት መጣሁ። የሚገርምሽ ከዛ በኋላ ወደ ህመም ነው የመጣው። ከፍተኛ የማህፀን ህመም ጀመረኝ ማለት ነው። የውስጥ ምግብ ቤት ነበረችን፣ እሷን እያሯሯጥኩኝ የማህፀን ህመም ጀመረኝ ማለት ነው እና በቻልኩት መጠን ወደ ሕክምናውም ወደ ምኑም መዟዟር ጀመርኩ። ግን አልሆነም። መጨረሻ ላይ ወደ ጸበል ገባሁኝ፣ ገዳማት ገባሁ ማለት ነው። ወንቅሸት ገብርኤል የሚባል ሰምታችሁ ታውቁ ከሆነ ወደ ባህር ዳር ነው የሚገኘው። እዛ ተቀመጥኩኝ። እየባሰ መጣ። የተለያዩ መልእክቶች ይመጡልኛል። ያው በጸበል ቦታ መልእክቶች አሉ። በዚህ ጋር እንዴት ትጠሪያለሽ፣ በዚህ ጋር እንዴት ትጠሪያለሽ፣ በዚህ ጋር እየተባለ ዕጣ እየወጣ በተለያየ ቦታ ማለት ነው። እዛ እየሄድኩኝ ጸበሌን መጠቀም ጀመርኩኝ። እኔ እምላለሁ ሄዳንኩ ይመስለኛል፣ እመለሳለሁ። ግን መዳን የለም ነበር እና ምን አስብ ነበር፣ እኔ ከልጅነት እስከ እውቀት ያልተፈለኩ ሰው ነኝ ነበር። ያልተፈለኩ በቃ ለስቃይ የተፈጠርኩኝ ነኝ ብዬ አስብ ነበር። ልጅነቴ በዚህ መንገድ አልፎ፣ ወጣትነቴ በዚህ መንገድ አልፎ፣ አሁን ደግሞ እርጅናዬ በዚህ መንገድ ሊሆን ነው ብዬ አስብበት እንትን ላይ ደረስኩኝና ገዳማት መቀያየር ነው የኔ እንትን የሆነው። ከባህር ዳር ወደ ደብረ ብርሃን ወደ በቃ የተለያዩ ሀገራቶች መዟዟር ጀመርኩ። አሁን ልጅ አለኝ። በዚህ በህመሙ ላይ ያለሁኝ ልጅ አንድ ወንድ ልጅ አለኝ እና ያው እንትን እንደሆን እችላለሁ ሳወራ ብዙም የሰው ፊት አላውቅምና እንትን ልል እችላለሁ፣ ይቅርታ። መጨረሻ ግን የሆነው ምንድን ነው ያ ሁሉ ስቃይ በህይወቴ ላይ ሲመጣ አለመፈለግን በቃ ማለት ጌታዬ የሆነ እንዴት ነው ምናልባት ሆናችሁ ታውቁ እንደሆነ አላውቅም እናንተ። እኔ ግን መዳፈር ገባሁ፣ ወደ መዳፈሩ ገባሁኝ። ማለት የለም እንዴ እኔ አልፈለግም እንዴ ማምነው አምላክ ምንድን ነው እንዴ ብቻ የተለያዩ ነገሮች ውስጥ ገባሁና ደግሞ ወደ ባህል ሕክምና ገባሁ ማለት ነው። የባህል ሕክምናውም ደግሞ እንደዚሁ ቀጠለ። አሁንም አልሆነም። ቀጣይ ወደ የት ነበረ? ወደ ኮምቦልቻ የሚባል ሀገር ነው። የባህል ሕክምና ደግሞ ወደ ኮምቦልቻ
ወደ በርበሬ ወንዝ የሚባል አካባቢ። እኔ የምኖረው አፋር ክልል ነው። ቅርንጫፉ ደግሞ አፋር ክልል እንዳለ ነገሩኝ። እዛ መሄድ ጀመርኩኝ። ሰውየው የሚባለው ምንድን ነው የህመሙ ምንድን ነው የሚባለው፣ ምናልባት ጥያቄ ሊኖራችሁ ስለሚችል የማህፀን ካንሰር ሊሆን ይችላል ነው የሚባለው። መጀመሪያ ደረጃ የማህፀን ካንሰር ታጠብኩኝ። ሁለተኛ የቆዳ ካንሰር ተባለ። ቆዳ ካንሰር ደግሞ መልሶ ወደ አዲስ አበባ ሲሄድ የለም ተባለ ማለት ነው። በሶስተኛ ደግሞ እንደገና ክንታሮትሽ ወደ ማህፀን ክንታሮት ወደ ማህፀን ገብቷል ተባልኩኝ ማለት ነው። እሱም አሁንም የለም። በየሰዓቱ ህመሙ ይከፋፈል ነበር። መጨረሻ ግን ይህ አልሆነም እና ራሴን በቃ ልትሞቺ ነው ብዬ ነገርኳት። ፍሬን ተስፋ አስቆረጥኳት። እኔም ተስፋ ቆረጥኩ። ብዙ ለመኖር የሚያስፈልጉኝ ነገሮች በሙሉ አጣሁኝ። ማለት ለልጄ እንኳን አንድ ነገር አላስቀመጥኩለትም ነበር። የነበሩ ነገሮች ለመዳን ስለምጓጓ እያወጣሁ እየሸጥኩ ወደ ሕክምናውም ወደ ጸበሉም ወደ ምኑም ነው የምሄደው እና ስለት ሲባል ምን ሲባል ከጥቅም ውጭ ሆነና ቤታችን እኔና ልጄ ብቻ ቀረ። ያኔም እንደተፈጠረ ታውቂያለሽ፣ የሆነች አንድ ጓደኛዬ እኔ ፈርቼሽ ነው እንጂ የሆነ ቦታ ይዤሽ ልሄድ ነው አለችኝ ማለት ነው። የመጨረሻ የኔ ህይወት ቆመ ያለበት ጊዜ ምን ችግር አለው ታዲያ ብር እንዳይጠይቁኝ እንጂ አልኳት። ምክንያቱም እግሬ ወደ ላይ እንኳን መነሳት አቅቶታል። እየሄድኩኝ መንገድ ላይ የሚወጣ ነገር የሚመስል ነገር አለኝ እና ምንድነው እኔ መሰለኝ ጠንቋይ ቤት ነው እና ብር ካልጠየቁኝ በቃ ልሄድ አልኳት። ለምን ከእንትን ውስጥ ገብቻለሁ ማለት ብዙ ስህተቶች ውስጥ ገብቻለሁ። ከዚህ ውጭ ነው የምልሽ እና የትም ብትወስደኝ ችግር የለውም ለኔ። አይ እንደዛ አይደለም አለችኝ። የዘምዘም ውሃ ብሰጥሽ እንደው ምናልባት ግን ፈርቼሽ ነው አለች። ምክንያቱም ከነበረኝ እምነት ሁልጊዜ ነው የምለውና ቅዱስ ገብርኤል እንደዚህ አድርገኝ ያሳደግክ የመላክ ደስ የገብርኤል አካባቢ ነው ተወልጄ ያደግኩት እና በጣም ነው የምወደው ገብርኤልን። በቃ ለእኔ በቃ አሁንም ወደዋለሁ እና ይሄ ከእንትን ጋር አይደለም ከአምልኮት ጋር አይደለም እና በጣም ነው በቃ የሆነ ገብርኤል ብቻ እንትን የሚያደርገኝ ይመስለኝ ነበርና ያንን እንትኔን ስለምታውቅ ፈርቼሽ ነው እንጂ ዘምዘም ውሃ ባመጣልሽ ስትለኝ ቸገርሽ ታዲያ እስኪ አምጪልኝ አልኳትና በእምነት ምን ብዬ ምናልባትም እዛኛው ቤት እያለው ምን ል ነበር መሰለሽ፣ የማይደረጉ ከባባድ ነገሮች አድርጊያለሁ ማለት ሴት ልጅ ታውቀዋለች፣ ሴንሲቲቮች ነን። ማህፀናችን ላይ ያለ አካባቢ ያለ ነገር ብዙ አይደፈሩም። እኔ ግን በጣም ደፋር ነበር ህመሙ በጣም ጥና ከመሆኑ አንጻርና የሰው ፊት ላለማየት ወይም ደግሞ ህክምና ትልቅ ህክምናዎች መሄድ አልችልም እና እዚሁ ጋር ልፈታቸው እችላለሁ ብዬ የማስባቸውን ነገር ሞክሬያለሁ። ያኔ ግን የሰጠችኝን ውሃ ተጠቀምኩኝ ማለት ነው። ትልቁ ህመሜ መቼ ነው? ሌሊት ነው፣ ከቀን ይልቅ ማለት ነው። ቀን ብዙም ከሰውም ጋር ከምንም ጋር እንትን እያልሽ ታሳልፈዋለች። ሌሊት ግን ቁጭ ብዬ ይነጋል እና ልጄ ከትምህርት ቤት ሲመጣ ሁሌ ተኝቼ ነው እና ሁልጊዜ በሩን እያየ ልጄ ያለቅሳል። በሱ እጅ ልብሴ ታጥቦ ነው የምለብሰው፣ በሱ እጅ ምግብ ተሰርቶ ነው በላው እና ጨለማ ነው። ብዙ ነገሮች ጨለማ ናቸው፣ የሚታዩ ነገሮች ጨለማ ናቸው እና አንዳንድ ጊዜ ደግሞ ምን ያስብለኛል፣ ራሴን ማጥፋት ፈልጋለሁ ማለት በጣም ከመጨነቅ የተነሳ ራሴን ማጥፋት። ደግሞ እሺ እኔ ራሴን አጠፋው ልጄ ስልና አብሬ ላጥፋው ልጄን እምላለሁ። እንግዲህ ስትሰሙት ምን ያህል እንደሚያስጠላ አላውቅም፣ ግን ልጄን መግደል እፈልጋለሁ። ለማን ነው እዚህ ጥየው የሚሄደው? እናቴ የለኝ፣ አባቴ የለኝ፣ አጠገቤ ሰው የለም። ስለዚህ ለማን ነው ልጄን የምጥለው? ልጄንማ እዚህ እንደዚህ አድርጌ ያለሁበትም አካባቢ ብዙም የሱሳሱስ ነገር ነው እና በቃ ለማይሆን ነገር አሳልፌ ከምሰጠው አብሬ ገድየው በቃ መቼም እኔ መግቢያ የለኝም አይነት ስሜት ውስጥ ገብቻለሁ እና ያን የሚወደኝንም ልጄን ፍቅሬን ማሳየው ማለት በክፉ ነገር ይመስለኛል። እንግዲህ የዛኔ የተሰማኝን ወድጄዋለሁ ብዬ ስላሰብኩኝ የዚህን ምድር ስቃይ ገንዘብ አላስቀመጥኩለትም፣ ንብረቶቹን ጨርሼበታለሁ። አብሮኝ የለፋው በህፃንነት ጉልበቱ ግን እኔ ሰልፊሽ ስለሆንኩ በጣም ራስ ወዳድ ስለሆንኩኝ ለመዳን ብዬ ለህክምና ጨራርሼበታለሁ። ስለዚህ እዚህ ለራብ ከምጥለው አብረን እንሞታለን እል ነበረ። ያኔ ግን ደግሞ የሚገርምሽ እሱ ከስር ከስሬ ነው የሚሄደው። ተኝቼ አያምነኝም። መቶ አንኳኩቶ እናቴ ቁጭ በይ አትተኝ ይለኛል። በጣም ብዙ ነገሮች በቃ በሱ እድሜ መከፈል የማይገባቸው መስዋዕትነት ይከፍላል። የዛን ቀን ግን እንደዚህ ሁዳዴ ጾም የመጀመሪያ 2 ወይ 3 ቀን ነው ይጾማል። ማታ ማታ ሄዶ ሰንበት ትምህርት ቤት ይማራል። እሱም የገብርኤል ሰንበት ተማሪ ነው። ማታ ማታ ይመጣል። የሚሰጡኝ የባህል ህክምናዎች እንዳረሳቸው ነው። በደንብ ጊዜ ስላለኝ በደንብ እያስታወስኩ ልንገራችሁ ይሄ ነው። የሚሰጡኝ የባህል ህክምናዎች የሚገርምሽ ነገር በጣም ስቃይ ያላቸው ለብቻ የሚወሰዱ ናቸው። እኔ የምኖርባት ቤት ከዛ ከቤት ነገሮችን ጨርሻ አንዲት ክፍል ቤት ውስጥ ገብቻለሁ።
እኔ የምኖርባት ቤት በጣም ጠባብ ናት። እኔና እሱ ብቻ ነን ያለ ነው። ግን ያንን ስቃይ መሸፈን የምችልበት ቦታ የለምና ሻወር ቤት ገብቼ ነው የምወስደው ስቃይን እንዳይ። አንዳንድ ጊዜ ውጣ ብዬ አስወጣውና በር ላይ ቆሞ ተደብቆ ያዳምጠኛል ስቃይ እና ያኔ ግን በቃ በስቶብኛል። በቃ በጣም ተማርሬያለሁ። እሷ ስትለይ ደግሞ በቃ አልኩኝ። ከዛ ሁሉ ከተጠቀምኳቸው የሚያቃጥሉ፣ የሚያንገበግቡ፣ የሚያስለቅሱ ነገሮች አይበስም እና ታምጠው አልኩ። ምንም ይሁን ምንም ብዬ ማለት ነው። ግን ለውስጤ ያኛው እምነት ቤት ሆኜ ብድን ኖሮ ዙሬ አገር መሰክር ነበረ። ወይ ወንቅሼት ሄጄ ድኜ ወይ የሆነ ቦታ ሄጄ ድኜ ቢሆን ኖሮ ዙሬ መሰክር ነበር። ስለዚህ አሁንም ከዳንኩኝ ሰልማለሁ ብዬ ለልቤ ነገርኩት። ከዛን የዛን ቀን ማታ የሰጠችን ቀን ማታ ያንን ስጠቀም እንቅልፍ ወሰደኝ ማለት ነው። የመጀመሪያ እንቅልፍ ወሰደኝ። ከዛ ሁለተኛም ቀን እንደዚህ እንቅልፍ ወሰደኝ። ይሄ ነገር ምንድን ነው አልኩ። እንቅልፍ ነው አሁን ትልቁ የመዳን ለኔ የመዳን ነገር የሆነ የመዳን ስሜቱ እንቅልፉ ምንድን ነው ብትለኝ እንቅልፍ ነው ትልቁ። በቃ ስቃይ በቃ እንቅልፍ ነው የሚያሳጣኝ፣ ቁጭ ነው የሚያደርገኝ። የሚያስተያየኝ ነገር ሁሉ የመጨረሻ ነው አለቀልሽ የሚል ነገር ነው። ቀኔን መጠበቅ ብቻ ነው። እንደ ለበሹ ጉፍታ ነው ፊቴ እየተቃጠለ የመጣው እየጠቆረ የመጣው። መጨረሻ ልጄ እናቴ አለኝ እንቅልፍ እኮ ግን እየተኛሽ ነው አለኝ ማለት ነው። እንግዲህ 12 13 ዓመቱ ነው። አዎ አልኩት። ደህና ነሽ አለኝ። አዎ ደህና ነኝ አልኩትና እኔን አልታወቀኝም ነበር መተኛቴ። ምክንያቱም እንደ እንትን ነው እንደ አዚም ነው የሚያስተኛኝና አልታወቀኝም ነበር። እኔ 3ኛ ቀን ሳረጋው 4ኛ ቀን ሳረጋው 5ኛ ቀን ሳረጋው እንዴ እየዳንኩ ነው እንዴ አልኩ። እናቴ ፊትሽን በመስታወት ይዋል በመስታወት ፊቴ ነው ያለው። ሳየው በጣም ነው የሚያስፈራራኝ። የሆነ ሌላ የሞት ጥላ ነው የሚመስለኝ። ሳየው የሆነ ተሸልቀቅ ያለ ነገር አለ በቃ ፊቴ ላይ የሆነ ፈገግ ያለ ነገር አለ። ኧረ ባባ ከቤት ስላልወጣው ነው እንዴ አልኩት። ስለው አይደለም እናቴ እየዳንሽ ነው መሰላለኝ። እንዲህ እያለ ቀጠለ። ጊዜው ሲቀጥል ነገሮቹ እየተስተካከሉ መጡ። በልጄ ላይ ትልቅ ነገር እያየው መጣ። ማለት ደስተኛ መሆን ነገር። እናቴ እየዳንሽ ነው ይለኛል። እሱ ካመነን ይላል። ምን የምችልበት ነገር የለም። አዎ አልኩት። ለሰው እንዳትናገር ያለ ማለት ነው። ለምን ስለው እኔ እንጃ ለሰው እንዳትናገር ያለ። እሺ እየኖር ነው እንዲህ እያለን ማለት ነው። ነገሮች እየተቀየሩ መጡ። በቃ በተለይ እሱ ላይ የማየው ነገር እኔ እየዳንኩ እንደሆነ ይገባኛል። ሰዎች እንትን እያለ ሳይሆን ሰዎች እያዩኝ ሳይሆን፣ በነገራችን ላይ ወደ ውጭ አልወጣም ብዙ። በሱ እጅ ነው ሁሉ ነገር የሚሆነው። እቃዎች እየተሸጡ አስቤዛ እየተገዙ ይገባሉ ወደ ቤት። እሱ እየሰራ ነው። በሱ እጅ ነው በለው፣ በልጄ እጅ ማለት ነው። ግን 8 ቀን 10 ቀን ምናምን እያለ በሄደ ቁጥር እየዳንኩ መጣሁ ነው። ያቺ ዘምዘም አለቀችብኝ እና የግድ ቤተሰቦች የሚላቸውን ሰዎች መንገር ነበረብኝ። በቃ ያ ሁሉ የለፋሁት ነገር እንደዚህ ሆኖ ግን ዘምዘም ውሃ በሚባል ነገር እንትን አግኝቻለሁና ፈልጉልኝ ያልኳቸው። በጣም ተደሰቱ። በቃ ሁሉም ሰው የአካባቢውም ሰው ተደሰተ፣ እየፈለገ ማምጣት ጀመረ። እየተጠቀምኩ እኔም ደግሞ ጤና እያየሁ አሁን በሚገርም ሁኔታ ምልክቱ እንኳን የለም። ወላሂ ለአዚም ምልክቱ እንኳን የለም። ከዛ ምን ማድረግ ጀመርኩኝ? ትንሽ መጽሐፎችን ማለት በእኔ አቅም በእኔ አእምሮ ያወቀን ምናምን የሚመስላቸው ሰዎች አሉ። አይደሉም። እኔንም ጠርቶኛል ማለት ያለምንም ማንበብ ያለምንም ሁናቴ ያለምንም ይሄ መስፈርት ትናንትና እዚህ ቦታ ላይ ነበር፣ ይሄኛውን አበላሽተሻል፣ ይሄኛው ማንነቴን እንትን ብለሻል። ውዱን ነብያችን በልጅነቴ ሲሰደቡ አብሬ ስቄያለሁ፣ ተሳልቄያለሁ እና አንድ ነገር በቃ ማስተዋል ሳይኖረኝ ያደረኩትን ነገር ሁሉ ስርዝ አድርጎ እንደ አዲስ ሰርቶኛል። ምናልባት አላውቅም፣ ብዙ ሰው የሚያስበው ይሄን ስላልሆነ ነው። ብዙ ሰው የሚያስበው በመመራመር ብቻ ይመስላል። እስልምና የሚገኘው በመመረጥ ነው። በመመራመር አይደለም፣ በእውቀት ጥግ አይደለም፣ በማንነት አይደለም፣ በጥሩ ታሪክ አይደለም። የኔ ታሪክ ቆሻሻ የሚባል ታሪክ ማለት አሁን ሳወራው ራሱ የምሸማቀቅበት እኔ ነኝ እንዴ ብዬ የማስብበት ነው። በእርግጥ አሁን በፍጹም ትላንትና ይሄን አላስብም። እኔ ይቺ ጽድት ያልኳት ማለት የ2 የ3 ዓመቷ ጽድት ያልኳት ሙስሊም በቃ ሂጃቧን የማትጥል ለልጇን መልካም መንገድን የምታሳይ ልጇን ቁርአን የምታስቀራ ከጎን ሆና በቃ ነገሮችን ልትቀይር የምታስብ አዲስ ህይወት ያላትን ማቃት ፍሬ። ግን ሰዎች ትላንትናሽን ካስታወሱሽ ትላንትና ደስ አይልም። ትላንትና የመንገድ የተበላሽ ነው። ትላንትና ለማንም ማስተማሪያ አይሆንም። ትላንትና በእኔ የሚሆን በቤተሰቦች ችግር ትላንትና የተበላሸ ነው። ግን እኔም ተነስቻለሁ እና እስልምና ህይወት ነው።
እስልምና ይሄ ማለት መረጋጋት ነው። እስልምና በእኔና በእናንተ ብቻ የሚለካ አይደለም ወላሂ ላዝ። ምክንያቱም ያ ቢሆን ኖሮ እኔ ምርቅ ነኝ። እኔ በድንጋይ የምወገረዋ እኔ ነበርኩኝ ያልሆነ ቆሻሻ ቦታ የምጣለው እኔ ነበርኩ። ለሶላት ማልበቃው እኔ ነበርኩ። እንደ ውሻ ወደዛ መባል የሚገባኝ እኔ ነበርኩ። መስጊድ አለመግባት የሚገባ እና ሁልጊዜ እዚህ ጋር እንትኖች አንቺ ቤት ገብተው አንዳንድ ሰዎች እስልምናን ስላገኙበት መንገድ ሲናገሩ ተመራምሬ ምናምን ሲሉ ታድለው እላለሁ። እኔ አንድ ቀን ለእንደዚያ ራሴን አዘጋጅቼው አላውቅም። ድርቅ ያልኩኝ በቃ የለም ድርቅ በቃ ደረቅ ሰው ታውቂያለሽ? ድርቅ ብዬ ነበረ። እርግጥ የታነሽበት መንገድ እንትን ይለዋል ያንን ለመግራራት ማለት ነው። ግን በቃ ምንም መማረጥብ አይነት ነገር እንደ መዝናኛ ሁሉን ነገር የማስብ አይነት ሰው ነበርኩና አልሐምዱሊላሂ አሁን ተረጋግቼ በደንብ ተረጋግቼ ባለኝ ነገር ደስታ ሆኜ ሀላሌን ብቻ የምበላ በሀላሌ የምሰራ ባለኝ ነገር ደስተኛ ሆኜ ልጄን በትክክል የማሳድግ ብቻዬን ሆኜ ግን ቤቴ ሙልት ያለ አይነት ሰው በትንሽ በትልቁ የምደሰት የሰው ደስታ የሚያስደስተኝ የትላንትናዋ ህስደት፣ የትላንትናዋ ተንኮለኛ፣ የትላንትናዋ ተሳዳቢ፣ የትላንትናዋ ደስ የማይሉ ባህሪ ያሏት ሴት ሳልሆን ዛሬ አንገቷን የደፋችዋ ለነገሮች በመልካም ነገር እንትን የምትሰጥ ሴት ሆኜ ተሰርቻለሁኝ እና ሁላችሁም አልሐምዱሊላ በሉልኝ። እኔ መድረክ የምፈልገው በሌላ ቤተ እንትን ቢሆን ቤተ እምነት ውስጥ ቢሆን ሁሉም ጎትቶ ነይ ቁሚና ምስክርነት ስጭ የሚለኝ አይነት ሰው ነኝ። ምክንያቱም ያቺ የተበላሸች ሴት ነኝ። ይህን መድረክ የትኛውንም አላገኘውም። በእርግጥ ቤቴ ከፍቼ ምስጋና አቀርባለሁ ሁልጊዜ በቻልኩት መጠን ማለት ነው። ግን አልበቃኝም። ሰው አላገኘሁም። 10 ሰው 5 ሰው ነው። በእርግጥ አንድ ሰው መቀየር ቀላል አይደለም። አንድ ሰው በእኔ ህይወት እያለፈ ያለ ሰው ማለት ዝሙት ላይ ያለ ሊሆን ይችላል፣ እየሰረቀ ያለ ሊሆን ይችላል፣ እየቀጠፈ ያለ ሊሆን ይችላል። ግን ደግሞ መንገዱ የጠፋው መንገድ የሚያሳየው ሊሆን ይችላል። እኔ ያችን እና አልሐምዱሊላ ሁላችሁም አልሐምዱሊላ በሉልኝ። እኔ በጣም ደስተኛ ሆኜ እየኖርኩኝ ነው። ባለኝ ነገር በጣም ደስተኛ ሆኜ ተብቃቅቼ እየኖርኩ ነው። የምትጠይቁኝ ነገር ካለ ደስተኛ ቤተሰብ ይዘሽ ትውጭና ከዛ በኋላ ግን ሰንበት ትምህርት ቤት የሚባል ነገር አለ፣ ትማሪያለሽ። በዛ መንገድ ላይ የምትሰሚው በየጊዜው ጉባኤ ምንም እየሄድሽ የምትሰሚው ነገር አለ። በዛ መንገድ የማልፍ ሰው ነበርኩ ማለት ጻድቃን ሰማዕታትን በተለይ ደግሞ በእኔ ዘመን ማለት አርሴማ ቅድስት ላይ የነበረኝ እንትን ለየት ይል ነበረ። ጻድቃን ሰማዕታት ላይ ሚካኤል፣ ጊዮርጊስ ምናምን የሚባል እንትን ጋር በጣም ለየት ያለ እንትን ነበረኝ እና ብዙ ጥያቄ የለኝም። ድፍን ያልኩ በቃ የምሰማውን ነገር ሁሉ አምኜ የምኖር ሰው ነኝ። የጥያቄ ሰው አይደለም። እኔ ክርስትና እምነት ብቻ ትክክለኛ እምነት ነው ብዬ የማምን ብዙም ጥያቄ የፈጠረብኝ በጣም የሚገርምሽ ነገር መቼ እንደሆነ ታውቂያለሽ? አሁን እስልምናን ከተቀበልኩ በኋላ ምን እያለ ጥያቄ መጣብኝ መሰለሽ? ትላንት ማነጻጸር የጀመርኩት ወይም ደግሞ እንዴት እስካሁን አልጠየቅኩም ብዬ የማስባቸው ነገሮች እስልምና እኮ ይሄን አይፈቅድም። ለምሳሌ ስለ ጎረቤት ሀቅ፣ ስለ ቤተሰብ ሀቅ፣ ስለ እናት ሀቅ፣ ስለ ሀሜት፣ ስለ ሰው ገንዘብ፣ ስለ ዝሙት ምናምን ስሰማ ቀጥ ብዬ የዛኛው ቤት እንዴት ይል ነበር ብዬ ወደዛ ነው የሚሄደው። ከዚህ ወደዛ ነው እያሰብኩ ያለሁት። ምክንያቱም እዛ ጋር ትክክል ነው ብዬ ይዣቸው የኖርኳቸው ነገሮች አሉ። አሁን እኔ ያገኘሁት በድነት አይደል፣ በመዳን በህይወቴን በመፈለግ ነው እስልምናን ያገኘሁት እንጂ ትክክለኛ ሃይማኖት አይደለም ወደሚለው ገብቼ አይደለም ሃይማኖቴን ያጠበቅኩት። ግን ከገባው በኋላ ግን ምን ሆኜ ነው? ለምሳሌ በዛሬው ዕለት አእምሮዬ ላይ የመጣ ነገር ልንገርሽ። ትላንት የከሰረ ማንነት አለኝ ብዬሻለሁ። ደስ የማይሉ የዝሙት ህይወቶች ነበሩኝ እና የመጀመሪያ ጊዜ ተደፍሬ ነው ሴትነቴን እንትን ያልኩት እና ያ ምናልባት አሁን የተደፈረች ሴት አስገድዶ ደፍሯት ከሆነ ያ የደፈራት ሰውዬ እስልምና ላይ የሚለውን ትምህርት ነው የነገሩኝና ያ የሚላት የደፈራት ሰውዬ ሁልጊዜ እሷ ዝሙት በሰራሽ ቁጥር እሱ ላይ ይጻፍበታል። ምን ያህል ከባድ እንደሆነ በእስልምና እንግዲህ እነ ዛህሩም እነ ነቢልም ስለሚሰሙኝ ነው የማወራውና እሱ ላይ የሚጻፍበት ከሆነ እዛ ሰውዬ ላይ አስበሽዋል። እኔ እሱን ለመበቀል ነው እድሜ ዘላለም እኔ የኖርኩት፣ ግን እዚህ ጋር እየተበቀለልኝ ነው ለካ።
እኔ አስገድዶ ስለደፈረኝ እኔ ነኝ ሁል ጊዜ ካምሮ አይወጣም። ሁሌ ነው የምወቅሰው፣ ሁሌ ነው ነገሮችን አበላሽቷል ብዬ ማስበው። ግን ይኸውልሽ በእስልምና ይሄ ሁሉ አለ። አምተሽ ሄጄ ነፍስ አባቴን ሄጄ የሰው ስም አንስቻለሁ ምናምን ብዬ ይቅር በለኝ ካልኩኝ አለቀ፣ እዛ ጋር ይቆማል ብዬ ማመን አይነት ሰው ነኝ። ግን ይኸውልሽ እዚህ ጋር ግን ሄደሽ አፉ በለኝ ካላልሽው አይጸዳም። እስልምና ትንንሽ የሚመስሉ ነገሮች መልስ ያላቸው ነገሮች አሉ። ትላንትና ማንነቴ በጣም ይሄ አቆላምጦ በመጥራት የምታምን ሴት እንጂ ለእውቀት የምትጥር አይነት ሴት አልነበርኩም። የለም ቅድስት ድንግል ማርያም ብዬ ስጠራት እንስፍስፍ ምልላት እንደዚህ እያልኩኝ የሆነ የማቀማጠል እንጂ አማኝ ተብዬ በትክክል ይሄኛው ስለሆነ ነው ይሄኛውን የምወደው ብዬ የምል አይነት ሰው አልነበርኩም። አልሐምዱሊላ በዚህ መንገድም ብጸዳ። አሁን ግን ጥያቄዎቼ ማለት በህይወትሽ የሚመጡ ጥያቄዎች አሉ፣ በቀን የሚመጡ ከልጅ አስተዳደግ፣ ከአረማመድ፣ ከአበላል፣ ከሰውነት አንቺ ሰውነትሽን ስለጎዳሽ እንደምትጠይቂ አላውቅም። እኔ አንዴ ፀጉሬን እቆርጣለሁ፣ አንዴ እላጫለሁ፣ አንዴ እንትን ማለት ስታይሎች ለመጠቀም ማለት ነው። ምን ያህል ራሴን ማሰቃየቸው እንደነበር ለካ ለራሴም ክብር እንዲኖረኝ እስልምና እየነገረኝ ነበር። እና ትንሽ ትልቁን በእስልምና ምንም የጸዳ ነገር ነው ያለው። ትላንትናም የነበረኝ ህይወት ከባድ የሚባል ቢሆንም ዛሬን ግን አቅልሎልኛል። ለዛሬ ሲመርጥሽ ትላንትና የተበላሸውን ነገር ሁሉ ሙልጭ አድርጎ ነው የሚጥልልሽና እኔ ረስቼዋለሁ። ትላንት ያረሳው አይርሳው። ቤተክርስቲያን ሲሄድ ማች በመልበስና በመስገድ በማጨብጨብ በመጨፈር ማምን አይነት ሰው ነኝ እንጂ የቱ ጋ ነው ብዬ አንድም ቀን የጠየቁ ሰው አልነበርኩም። ይሄ ነው የኔ እውቀት፣ ይሄ ነበር እውቀት ብዬ ይዤው የኖርኩት ማለት ነው። ግን ጅሉንም ሞኙንም መሀይቡንም እንደኔ አይነቱን ሲያላግጥ የኖረውንም ይሰበስባል። አላህ ባሪያዎቹን አይረሳም። እኔ የልጅነት ስልጣን አለኝ ብዬ አዋጅ ማውጅ አይነት ሰው ነበርኩኝ። አልሐምዱሊላህ ባርነቴን ተቀብዬ ደስ ብሎኝ እየኖርኩኝ ነው። ልጅነት ስትዩና ባርነት ስትዩ ምን ያህል እንትን እንደሆነ ልጠብቂ አትችይም። ምክንያቱም እኔ የልጅነት ስልጣን አለኝ ስል ድፍረቴን አስቢው። የት እየዋልኩኝ ነው እኔ የልጅነት ስልጣን የነበረኝ? የት እያመሸው ነው የልጅነት ስልጣን የነበረኝ? ትላንት ቆሽሽ ግን እንደ ሰው ኖሬ እኮ እኔ ምንድነው በሳል የሚባል እድሜ ላይ ደርሻለሁ። ያንን እንኳን ራሴን እንትን ብዬው አላውቅም። እኔ እኮ ልጅነት እኔ የእንጀራ ልጅ ነኝ እንዴ እል ነበር በኮንፊደንስ። እና ግን ባሪያ መሆኔን የተቀበልኩ ነው ዝቅታዬን ያወቅኩት። ባሪያ መሆኔን የተቀበልኩ ቀን ነው እምነት ሰው ላይ ያሳደርኩት። ሰዎች የሚያመኑኝ እኔ የሚያመንኳቸው ባሪያ መሆኔን የተቀበልኩ ቀን ነው በትክክል መኖር የጀመርኩት፣ ለመኖር የጓጓሁት። ወላሂ በጣም እኔ አሁን በጣም የሚገርመኝ አንድ ነገር ልንገርሽ። በቃ ያኔ ብሞት ደስ ይለኛል። ያኔ ሻሃዳ ያስኩ ቀን መቼም አዲስ ታውቂዋለሽ። ያኔ ብሞት በጣም ደስ ይለኝ ነበር። ሻሃዳ ያስኩ ቀን በቃ ጽድት ያልሽ ነሽ ሲሉኝ ያኔ ሙት ትብል ደስ ይለኝ ነበረ። ግን ተፈልጊያለሁኝ ማለት ከዚህም በኋላ በጣም ለብዙ ዓላማ እፈልጋለሁ ብዬ አስባለሁ። እና ከዚህ በኋላ ላለኝ ኖሮ ደግሞ ጉጉት ብዬ ነው መኖርለት። ምክንያቱም ኃጢአቴን በቃ በቀን እየተናዘዝኩኝ አስታፍሮላ እያልኩኝ ልጄን ደግሞ ቁም ነገር ላይ አድርሼ እንደ ነቢል በቃ ሰው ፊት ምናምን አይቸው ሁሌ ነው የምለው። እና ነቢልን በጣም ነው እንትን የማደርገው። ለዛ ነው እንደ ነቢል የምለው። ትናንት የጻፍኩለት ነበር። ለዛ ነው። እና ለዚህ ማለት ለምን መታየት እንደፈልኩ ታውቂያለሽ? በተለይ ሀገሬ ላይ በቃ አትረቢም ተብያለሁ። በቃ አትረቢም ማለት በቃ ቤተሰብም ሳይፈልግሽ ፈጣሪም አይፈልገኝም ብለሽ አምንሽ ምናምን መኖር በጣም ከባድ ስለሆነ ነው የምነግርሽ እንደዚህ። እና እንደ ልጅ ታትስቂ አድገሽ ምናምን ደግሞ አዋቂነትሽንም ደግሞ ተሸማቀቅሽ ኖረሽ ለልጅሽ የምትነግሪው ታሪክ ሳይኖርሽ ቀርቶ ሲጠይቅሽ በእንባ ዋዛሽ ልጅሽን እየሸወድሽ ኖረሽ የሆነ መጨረሻ ላይ እንኳ ጀግና ሳይልሽ መሞት ከባድ ነው። እና ልጄ ጀግና ብሎኝ መሞት እናት ነው መሆኑ ብዬ አስባለሁ። አልሐምዱሊላ ልጄም ትሁት በቃ የለም አላህን የሚፈራ። ስለ ልጄ ልንገራችሁ በኋላ ልጄ እኔ ልሰልም ሳስብ ሻሃዳ ያስኩበትንም ቀን ረሳሁት። እኔ ልጄ ልሰልም ሳስብ ምን አልኩት መሰላችሁ? ባባ አልኩት፣ ጠራሁት። እና በጸሎት ነው ስሙ በጣም ነው የሚያምረው። በጸሎት ነው የወለድኩት። ማለት ምንም ስለሌለኝ ልጅም እዛ ጋር እምቢ ብሎኝ ስለነበረ ድንገት ስለተወለደ በጸሎት ነው ያልኩት። እና በጸሎት እኔ እኮ ልሰልም ነው አልኩት ማለት ነው። እና እኔ የጠበቅኩት ምንድን ነው እንዴ እናቴ ለምን ይለኛል ብዬ ነው። በጸሎት ልሰልም እኮ ነው ስለው እንዴ ጥሩ ነው አለኝ። አሀ እንዴት ጥሩ ነው ትላለህ ስለው አሀ ዳንሽ እኮ አለኝ። ሲለኝ አዎ ዳንኩኝ፣ ግን አንተስ አልኩት።
እኔ ታዲያ አንቺን ጥዬ እንዴት እኖራለሁ አለኝ ማለት ነው። ጾም ይዟል ብያቸዋለሁ። አይ እኔ እኮ አንተም እንድትሰልም ሳልፈልግ ቀርቻለሁ። ክርስቲያንም ብትሆን ችግር የለብኝም፣ ግን ጓደኞች፣ የአካባቢ ሰዎች ምን ይልሃሉ አልኩት። ስለው ከፈለጉ አብሮኝ ይቀጥሉ፣ ካልፈለጉ ግን ሌላ ሙስሊም ጓደኛ ይዛለሁ አለኝ ማለት ነው። የዛን ቀን እንዴት እንደተደሰትኩኝ በቃ ነፍስና ስጋዬ ነው። በቃ ደስ አለኝ። ከዛ የነበርኩበት ሀገር ውስጥ አዞች አላቃቸውም። በሰው ስልካቸውን እንትን ብዬ ቤት የጠራኋቸው እነሱ ደግሞ የሚያውቁኝ ምግብ ቤት እያለኝ ትልቅ ቤት እያለኝ ምናምን ነው። እና እንዴት ክፍል ቤት ውስጥ ምናምን ጥቁርቁር ብዬ ቁጭ ብዬ ማለት ድሮ ከሚያውቁኝ ጥቁርቁር ብዬ ቁጭ ብዬ ሲያዩት ምን ሆነሽ ነው ምናምን አሉኝ ማለት ነው። አይ ደስታ ልነግራቸው ነው ቁጭ በሉ መስለን ፈልጌ ነው። ኮካ ገዛሁላቸው። እኔ ምንም እንደሚደረግ አላውቅም፣ ግን ለሰው ለጎረቤት ስጠይቅ አዲስ ልብስ ይለብሳል ብለውኛል። ፊት ሂጄ ገዛው ለራሴ ምናምን እና ሄጄ ኮካ ገዛሁላቸውና ሲገቡ ያዩት መጽሐፍ ምናምን እነዚህ የእስልምና እንትኖች የሶላት መማሪያዎች ምናምን አሉን። እንዴ ማሻአላህ ፍሬ እንዴት ጎብዘሻል፣ ምንድን ነው ናሱ እንደዚህ አለቀሱና፣ እኔ ለአንቺ ምንም የምንልሽ ነገር የለም አሉ። በሁኔታዬ በጣም እንትን አሉ። ሻሃዳ ሰጡኝ። ልጅ ስለሆነ ሻሃዳም እንትን አያስፈልገውም አሉና የዛን ቀን እስልምናን ተቀበለን። ልጄ ከኔ ባሰ ማለት እየሄደ ቁርአን ይቀራና ይመጣና ለእኔ ይነግረኛል ማለት ነው። በሱ አፍ ሲሆን ሲጣፍጠኝ ቶሎ ስይዘው በቃ በዚህ መንገድ እስልምናን ተቀብለን ደስተኛ ሆነን እኔና ልጄ በቃ በጣም ተዋደን ነው የምንኖረው። ቤተሰቦቼ የተወሰኑ ቤተሰቦች አሉኝ ብያቸዋለሁ አይደል? አሳዳጊዎቼ። እነሱ ደግሞ ያኔ ዘምዘም ውሃውን ለመፈለግ አብረውኝ ጥረዋል ማለት በአይናቸው አይተዋል። የኔን መታመም በአይናቸው አይተዋል። የኔን ስቃይ በአይናቸው አይተዋል። ስለዚህ ይቃወማሉ የሚል እምነት አልነበረኝም። አብረውኝ ባይኖሩም ይመለከታቸዋል አይደል? ደግሞ እስልምና የቤተሰብ ሀቅ አለው የራሱ ደግሞ ያን አለው ብዬ ደውዬ ነገርኳቸው ማለት ነው። ሳትሰልሚ መኖራችን አሉኝ ማለት ነው። እኛ ጋር እኮ ጸበል ገብተው ድነው ሳይሰልሙ ይኖራሉ ሲሉኝ፣ አይ እኔ ደግሞ ለራሴ ነግሬዋለሁ፣ ሰልማለሁ ብያለሁ። ስለዚህ አይታችኋል የኔን ስቃይ፣ ትሞታለች ብላችሁ ከሌላው በሽተኛ ማለት ካጠገባችሁ ከነበሩ በሽተኛዎች ያንቺ ነገር ነው እንጂ እያላችሁ ነበረ። በቴታመመ ሰው ኖሮ እሱ እንኳን መድኃኒት አለው ያንቺ ነው እንጂ እያላችሁ ነበረ። አላህ ግን ከሁሉም እኔ እንትን ብሎኝ ድኛለሁ። ስለዚህ እናንተ በቃ ደስተኛ እንድትሆኑልኝ ነው ስላቸው ከህይወታችን ውጭ አሉኝ ማለት ነው። እኔ ስቲል እስካሁን እየለመንኳቸው ነው ማለት በቻልኩት መጠን ብዙም ክብሬን ሳልለምን ለብቻዬም ስለምኖር ያን ያህል ጫና ያሳድሩብኛል ብዬ አላስብም። ያው ትናፍቃላችሁ፣ በተለይ ይሄ ብዙ ቤተሰብ የሌለው ሰው ያለውን አንድም ቢሆን ትናፍቃላችሁ፣ መሰብሰብ ትፈልጋላችሁ፣ የሆነ ደስ የሚል ጊዜ ሲኖራችሁ እነሱ ጋር መሆን ትፈልጋላችሁ። ያ እድል የለኝም። ግን አልሐምዱሊላህ አሁን የምሰራባቸው ሰዎች ሙስሊሞች ናቸው። ተቀጥሬ ነው የምሰራው ልብስ ቤት ውስጥ። እንደ ዘመድ እንደ ጓደኛ ናቸው። በቃ ሲከፋኝም ሂጄ እነሱ ጋር አለቅሳለሁ፣ ስደስትም እነሱ ጋር እንትን እላለሁ። ብዙ ጊዜ በስራ ነው የማሳልፈው። አልሐምዱሊላህ አሁን ደስተኛ ነኝ። አንድም ሰው እንዳያለቅስ ደስተኛ ነኝ። እኔ ወላሂ አዚም እኔ በጣም ደስተኛ ነኝ። ዱዓ አድርጉልኝ፣ ለልጄም ዱዓ አድርጉለት። ጥያቄ ካላችሁ አሁንም እቀበላለሁ። ትክክል ያልነበርኩት ያኔ ነው። እንዴት ሰው ማለት ሞተ ተቀበረ ምናምን እየተባልሽ ያኔ ነው እንዲያውም ጥያቄ ሊነሳ የሚገባው የነበረው ማለት ነው። አሁን ላይ በቃ በጣም በግልጽ እንዲያውም ያኔ ነበር መጠየቅም የነበረብኝ ያኔ ነበር። ያው ትኩረትም አለመስጠት ሲቀጥል እንደገና መጠየቅ መመራመር አይቻልም በሚለው ሂደት እየኖርን ስለነበር እንጂ ግልጽ ያለ ነገር እኮ ነው። ኢየሱስ አምላክ እንዳልሆነ እየነገረሽ አንድም ቀን በእኔ አምላክ ላይ ሳይልሽ አንተ አምላክ ነኝ እያልሽ አስገድደሽ ስታመልኪው የነበርሽው አንቺ ነሽ፣ እኔ ነኝ እንጂ አንድም ቀን እኔ አምላክ ነኝ እኔ አላለም። የኔን መንገድ ተከተሉ እንጂ እኔ አምላክ ነኝ እኔን መኑ ያለበት ቀን የለም በየትኛውም መንገድ ማለት ነው። ያው እኛ ግን በነበረን ማንነት አንተ በግድ አምላክ ነህ እያልን ጨርቁን ይዘን ስንከተል ኖረናል። ስዕለ አድኖዎችን ስንሳለም ስናዘቀዝቅ ኖረናል። እስቲል ይሄ ሳምንት ትዝ ይልሽ ከሆነ ምናልባት እኔም እየረሳሁት ነው በእርግጥ ምክንያቱም ሲወጣ ነው አላውቅም። ትላንትና ሰሆን የነበረው ሁሉ እየረሳሁት ነው። በተለይ ይሄ ሳምንት ያዘቀዘቅኩበት ሞተብኝ ብዬ ፍርድ የለም ብዬ የማስብበት ማልሳሳምበት ማልተቃቀፍበት ማለት ይህን ሳምንት ታውቂዋለሻል። እንትን ህማማት የሚባለው ሳምንት ነው ለምሳሌ ይሄ ሳምንት እና በዚህ ሳምንት ኢየሱስ እኮ የፍርድ ጊዜው ነው እና የሚወገርበት የሚታመምበት የሚቆስልበት እና ፍርድ የማይሰጥበት ዘመን ነው። ብትሞች እንኳን እንትን የማይሰጥበት ሳምንት ነው ለምሳሌ ይሄ ሳምንት እና ይህን ሳምንት ተቀብለሽ መኖር በራሱ በጣም ከባድ እኮ ነው።
ማለት ሙስሊሞች ይሄ ስለ እንትን ስለማይላቸው ነው አንቺ የምነግርሽ። ምክንያቱም የህማማት ዘመን ማለት ባዶ እግራችን የሄድንበት ሞቷል። አሁን ለምሳሌ ማን ጠበቃት? እሱ የሞተ ጊዜ እሱ አምላክ ከሆነ ማን ጠበቃት ብለሽ ጥያቄ ብታነሺ አስበሽዋል? ስትሞቺ ደግሞ ጅናዛሽ ሄዶ በቃ ኦልሬዲ ወደ ቀብር ነው የሚገባው። ፍታት እንኳን የለሽም። ያ ፍታት ካዳነሽ እንኳን ምናልባት እኮ ይህን አጋጣሚ አታገኝ፣ ምክንያቱም ኢየሱስ ሞቷል የሚለው እንትን ላይ ነው የነበር ነው። እና ይህን ጥያቄ ትላንት ነበር ማንሳት የነበረብኝ፣ ዛሬ አይደለም። ይህን ጥያቄ ማንሳት የነበረብን ትላንትና ነው። ያው ግን ትላንትና የጨልሟል ነበር። ከጠመምሽ ጠመምሽ ነው እኮ ይላል አይደል? ከጠመምሽ ማንም ወደዛ ቢልሽ ወደዚህ ቢልሽ ምንም ነገር የለም። እና ጥምምም ስለነበር ያልኩትኝ ነው እንጂ እኔ እኮ ያደግኩበት አካባቢ ሙስሊም፣ በነገራችን ላይ ሙስሊሞች ስስታሞች ናቸው። የእውነቴን ስነግርሽ ማለት ነው። ስስታሞችን ብቻ ሳይሆን እንትኖችም ናቸው። ምንድን ነው የሚባለው? በቃ የሆነ የያዙትን ነገር የመንገር እንትን የላቸውም። እንደዛ ምለው ዝም ብዬ ሳይሆን የነበሩ ጓደኞች እንትኖች ናቸው። የነበሩን ጓደኞች ሙስሊሞች ናቸው። አንድም ቀን ግን ስለ እስልምና እንደው ትንሽ እንኳን ጣል አድርገውልኝ አያውቁም። ጭራሽ አብረን ነበረ ምን እንትን የምንለው የሆነ የምንኮምደው ማለት ይቻላል። እና አሁን ያለው ነገር ትላንት ቢኖር በጣም ብዙ ለምን በዚህ በኔ የኔን ህይወት እያለፉ ይኖሩ የሞቱ ብዙ ጓደኞች አሉኝ። እና አሁን ሳስበው እኔ በጣም እድለኛ ነኝ። ለው ከሌላ መንገድ መጥቼ ማለት ነው። እህቶቼ ቢኖሩ ኑሮ እንግዲህ አላህ ይማራቸው፣ በዛ ሙስሊሞች ሆነው የሞቱት ማለት ነው። ምነግርሽ በቃ የሚነግርሽ የለም። አንድ ነገር ጥለውልኝ ቢሆን ኖሮ ምናልባት እየተንጠፈጠፈች እዚህ ልክ ሳልደርስ ጥያቄዎች የተመልሰውልኝ ሊሆን ይችል ነበር። እና አሁን ስጠይቃቸው አሁን እናቅ ነበር ሲሉኝ እናድዳለሁ። ስስታሞች ናችሁ ነው የምላቸው። ለምንድን ነው የማትናገሩት? ማለት ብቻችሁን ለመግባት ነው። አብረን ብንገባ ምን ችግር አለው ሁሉ ብያቸዋለሁ። እና እኔ በእርግጥ አንድ ነው ብዙ ሰው የሚጠይቅ ጥያቄ ስለሆነ ነው በዚሁ እናንተን ባትጠይቁኝ። ከዚህ በኋላ አንድ ካንሰር አይደለም፣ አንድ የማህፀን ህመም አይደለም፣ በጣም ከዛ 10 እጥፍ ነው ቢመጣ ያገኘሁት ትልቅ ነውና ማለት የፈለገኝ የመረጠኝ ሊያድነኝ ነው። የትላንት ልጅነቴን የባከነውን ያንን ያልተኖረ ልጅነቴን ሊያስተካክልልኝ ስለሆነ ወደኋላ የምልበት ነገር የለም። በእምነቴ ላይ ግን አልሐምዱሊላ አሁን ኢየሱስ ጌታ ሳይሆን ኢሳ መልክተኛ ነብይ እንደሆነ አውቄያለሁኝ እና በነብዩ መሐመድ አምኛለሁኝ። እኔ ምንም ቢመጣ ያው እኔ እንትን ላይ ኖረኝ ይችላል። ይሄ እንደሚባለው የእምነት ማነው የትምህርት ወይም ደግሞ የማስረዳት አቅም ላይ ኖረኝ ይችላል። ግን የኖርኩትን ስለሆነ የምናገረው እውነት ነው። የኖርኩትን ነው የምናገረው። ይሄ ከመጽሐፍ ጠቅሼ ከእንትን ጠቅሼ አይደለም። የኖርኩት በህይወቴ ላይ የተከናወነውን ነው እየተናገርኩ ያለሁት እና በእድሜም ተለቅ ያልኩ ስለሆነ ህይወትን በደንብ ያስተማረኝ ነኝ በተለያየ መንገድ ማለት ነው። ምክንያቱም እኔ የኖርኩት አሁን ወደ 40ዎቹ እየተጠጋሁ ነው እና ይህን እድሜ አልኖረውም። ይህንን የኖርኩትን የሄድኩበትን እድሜ አልኖረውም። ያለችውን እድሜ ጥፍጥ አድርጌ አላህን እየተገዛሁ ከመስገጃዬ ሳልነሳ ኢንሻአላህ ለልጄ ዱዓ እያደረኩ ለሚመጡት በቃ ለዘሮች አጠቃላይ እያደረኩ በሞት እመርጣለሁኝ። በቃ ይሄ ነው የኔ እንትን። ስለዚህ ሰይጣን ሳይሆን የያዘኝ ልትመረጥ ስትፈልጊ በሆነ መንገድ ይመርጥሻል አልኩሽ እኮ። ሰይጣን አልነበረም የያዘኝ። ሰይጣን ቢሆንማ ኖሮ ስንት የምለፈልፍበት ስንት ጭሳጭሶች ሞቅ ያለው ስንት ነገር አድርጌያለሁኝ እኮ። ሌላውን ትተሽ እኮ ምናልባት እሸወር ነበር። እዛ ሄጄ በሄድኩባቸው ጸበሎች ውስጥ አንድ ቀን ጮኬ አላውቅም። አይቻቸው ጭራሽ የሰዎቹ ህመም አሳመሞኝ ነበር መመጣው ማለት በጣም ትልልቅ ሀብታም የሚባሉ ሰዎች በጣም ብዙ ነገር ያላቸው ሰዎች እዛ ሰይጣናቸው ታስሮ ተብሎ እዛ በቃ ያህን ማንነታቸውን ጥለው እየወደቁ እየተነሱ እያየሁኝ ጭራሽ ፈርቼ ነው የምመጣው። እኔ አንድ ቀን ጮኬ አላውቅም እና ምን እላለሁ ልግመኛውን የኔ እላለሁ ለራሴ ስም ሰጠው ነበር። የኔ ኧረ ድምፅ የለውም እላለሁ ማለት ነው። እና ራሴን አስሬው ነበር። ራሴን ሰዎች በሚሰጡት እንትን ሄጄ ነበረ። አይናገርም የኔ ረዱዳ ነው የኔ ቆይ እዛኛው ጋር ይናገራል እያልኩኝ እጣ እያወጣሁኝ ወረቀት እየቀደድኩኝ የሚካኤል ይሻላል የገብርኤል ይሻላል እያልኩ እጣ እያወጣሁኝ በየሀገሩ ሲሄድ የነበረው ተረድተሽኛል። ግን የሚገርምሽ ያ አይደለም እኔ ስመረጥ ነው። እኔ አሁን ሰይጣን ምናምን ይዞኝ አይደለም በቃ ተአምሩን ሊያሳይብኝ ወይም ደግሞ ይቺ የመጥመሜ ነገር የመሀይብነቴ ጥግ ወረቀት ገልጬ ስለማላይ በቃ ራሱ ገለጠኝ። እኔም በቃ በዚህ መንገድ አድርጎ ይሄ በደካማ ጎኔ ማለት ይሄ በቃ በምሰራቸው ስህተቶች በኩል እንዴት ብዬ ልንገርሽ ማለት ማህፀን ማለት ምን እንደሆነ በደንብ ትረጅኛለሽ። እና በእኔ ሴንሲቲቭ በሆነው ፓርቴ አልለወጥ ስለው
የነካብኝ መንገድ እንጂ የምን ሰይጣን ምንም አልነበረብኝም የለብኝም። በቃ ሊያጸዳኝ ፈልጎ ያችን ነገር በህመም ተገለጠና እንደዛ ሆነ። ልክ ያን የዘምዘም ውሃ እንትን ስል አንቺ ምልክት እኮ ነበረው። የሚገርምሽ የባህል ሐኪሙ ያለቅስ ነበር ባየኝ ቁጥር ይሄኝ ነበር ምለው። ዘምዘም ውሃውን ባረኩኝ በ15 ቀኔ ነው ምናምን ሄጄ ይሄን ቼክ አድርገኝ ስለው ምን ተጠቅመሽ ነው ያለኝ። የሚገርምሽ ነገር ምልክቱ እንኳን የለም። የምን ሰይጣን ነው? አልጮኩ፣ አለፈለፍኩ፣ እንቅልፍ ነው የተኛሁት። በቃ እረፍት ነው የሰጠኝ። በተኛሁበት ነው የተዳበስኩት። በቃ ምንም ይሄ እንትን አይደለም። ይሄ በዚህ ጋር በዛ ጋር ማንም ምንም ቢለው የሚለወጥ ነገር አለም። እኔ ያገኘሁትን ነው እያወራ ያለሁት እና ይሄ ሰይጣንን ጉዳይ እዛው እንትን፣ የነቢያችንን ጉዳይ ግን በጣም ስስት ነው የምልላችሁ። ትላንትና ስሰማው የነበረው ነገር አለ ማለት እኛ ቤት ይወራ የነበረ በጣም ምሰማው የነበረና ንቀቴ እውነት በጣም ማፍርበት። አሁን እንኳን ስማቸውን ስጠራው ያሳሱኛል። እንኳንስ ደግሞ አለማወቄ በጣም በቃ የሚያመኝ ይሄኔ ነው ማለት እሳቸውን የተገነዘብኩበት መንገድ እና የሰው ስም አሁን መሐመድ ብዬ ስጠራ እጨነቃለሁ። ምክንያቱም ትላንትና ያንን ቆሻሻ ነገር አውቃለሁ። ቤታችን ውስጥ ሲወራ የነበረው ስትሸመድጁ የምታድጊው ነገር አለ። በፎርጅድ ሀሳብ እንዲያርገው እኮ ነው ሙስሊሞች እንዲህ ብለው እንደዛ ብለው እኮ ነው የሚሉትን እየሰማሁ ያደግኩበት መንገድ አለ። ይሄን ቸር፣ ደግ፣ ሩህሩህ፣ አዛኝ በቃ ለእኛ ደግሞ በጣም የሚገርሙ ለእኛ በጣም ብዙ መስዋዕትነት የከፈሉ በቃ ምን ልበልሽ በቃ ብቻ እኔ አላውቅም። አላህ ያንን ነገሬን ይቅር ካለ ብሎኛልና ካለኛ ብሎኛል ይቅር ብሎኝ ነው ያለፈውን ነገር ስለማውቀው በደንብ ደስ ብሎኝ የተቀበልኳቸው ተቀብያቸውም ተስማምተውኝ በቃ ማለት ውድድ አድርጊያቸው ነው የምኖረው። አልሐምዱሊላህ።